ይቤላ ሕፃን ለሙ ኢትፍርሂ እም ኢትፍርሂ እም ነበልባለ እሳት ይቤላ ሕፃን ለእሙ ኢትፍርሂ እም ኢትፍርሂ እም ነበልባለ እሳት ዘአዳኖሙ ለአናንያ ወአዛርያ ወሚሳኤል ዘአዳኖሙ ለአናንያ ወአዛርያ ወሚሳኤል። እስኪ ልሞክረው ይህን ነገር ቅኝቱ ምን ይሆን? እሺ ለመሞከር ነበር። ለማንኛውም ቅኝቱ ገብቶኛል፣ ምን ሜጀር ላይም እንዳለ ገብቶኛል። እስኪ እናንተ ሞክሩት፣ ምን ይመስላችኋል? ይህ በሐምሌ 19 የሚባል ወረብ ይቤላ ሕፃን ለእሙ ኢትፍርሂ እም ነበልባለ እሳት ዘአዳኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድኅነን መሰለኝ አጨራረሱ። ያው ወረቡ ላይ አይጨርሰውም። እስኪ ይህንን ሞክሩትና በተለይ ባለሙያ የሆናችሁ የሙዚቃ ማለት ነው የዚህ የዜማ ሞክሩትና እስኪ ነገሩኝ። ሰላም፣ እንዴት ናችሁ? ምናልባት አንድ ወር አካባቢ አይሆነኝም፣ ከአንድ ወር በላይ ሆነኝ መሰለኝ ወደዚህ ወደ ቲክታክ ከመጣሁ ቆየሁ። በአንድም በሌላም ምክንያት ቢዚ ነበርኩ። የተማሪዎች ውጤት መጨረሻ ወቅት ስለነበር ብዙ አይመችም። በባለፈው በአብይ ጾም ማለት ነው የግዕዙን ሰራዊት ማለት የ14ቱንም ቅዳሴ የግዕዙን ሰራዊት በአብይ ጾም ወደ እናንተ ለማድረስ ሞክሬያለሁ። በባለፈው ደግሞ ሰሪያት ጾም የእዝሉን ማለት የ14ቱንም ቅዳሴ እዝል ሰራዊት ለማድረስ ጀምሬ የሐዋርያትን ሰራዊት ወደ እናንተ እንዳደረስኩ ነው የተቋረጠው። ያው በራሴ የስራ መደራረብ ምክንያት ነው በእርግጥ። ስለዚህ አሁን ከቅዳሴ ጊዜ እና ከቅዳሴ እግዝእትን ጀምሮ ያው ተመሳሳይ ነው ሁለቱ። የእዝሉን ሰራዊት ወደ እናንተ ለማድረስ እሞክራለሁ።
ነገር ግን በጣም የገረመኝ አካውንቱ ዝም ብሎ አይጨምርም። ለምንድነው አላውቅም። እየቀነሰ ይሁን በዚያው ቆሞ ይሁን አላውቅም። ስለማትጎዱበት ላይክ ብታደርጉ፣ ሼር ብታደርጉ፣ ኮፒ ሊንክ ምናምን ሁሉን ነገር እዚያ የሚያስፈልገውን ነገር በሙሉ ብታደርጉ እኔ እጠቀምበታለሁ፣ እናንተ አትጎዱም። ለብዙ ሰዎችም ይደርስልኛል ማለት ነው። ስለዚህ ተባበሩኝ። ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ።